ጃኒ ዛሬ እንግዲህ ቀለበት ልታስር ነው ማለት ነው። እንግዲህ እስከ ዛሬ እንዳልናችሁ ሁሉ ጃኒ ከአዶናይ ጋር ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? እንግዲህ ዛሬ ይዤላችሁ የመጣሁትኝ ጃኒ ከአዶናይ ጋር የዛሬ 15 ቀን ምናምን ገደማ እንደተለያዩና ይሄ በቃ በፍቅርና በሰላም እንደተለያዩ ተነግራን ነበረ። አሁን ግን ደግሞ ሌላ ታሪክ ተፈጥሯል ማለት ነው። ከዚህ የጋብቻ የቀለበት ስነ ስርዓቴ ነው፣ ሁላችሁም መታችሁ እንድትታደሙልኝ ብላ ጥሪት ይህን ሰሞን ታስተላለፍ ይዛለች። ጋይስ እውነት ከማጋ ነው? ጃኒ ከአዶናይ ጋ ነው ወይስ ከሌላ ወንድ ጋ ነው ወይስ ሌላ ነገር ይዛ ልትመጣ ነው? ያን አላቅም። የራሷ የሆነ ስራ ፈጠራም ሊሆን ይችላል። ግን እንግዲህ አላቅም ዞሮ ማለት ነው። እና ሁላችንም የምናየው ይሆናል። እነሷ ግን የቀለበት ስነ ስርዓት ነው እያለች ነው ማለት ነው። እና ምን አስፈለገ? በጣም ነው ግን እውነት ለአድናቂዎቻቸው እውነት እስከ ዛሬ ደብቀው ከሆነ ያኔ ዋሽተዋቸው ከሆነ እኔና አዶናይ ተጣልተናል ተለያይተናል ብለው ሁለቱም ለቀው ብዙ ልጆች እያለቀሱና በቲክታክ ላይ ስሜታቸውን እየገለጹ ነበረ። ታማው ሐኪም ቤት የገቡ ያልጠፉም ነበረ እና ማለት ነው ጋይስ። እና አሁን እውነት ከአዶናይ ጋር ከሆነ ቀለበት የሚያደርጉት በጣም ነው የሚገርመው። ለህዝባቸው ወይም ለአድናቂያቸው ያላቸውን ንቀት ነው የሚያሳየው ማለት ነው። ምክንያቱም ይህንን እንደዚህ ዋሽተው 15 ቀን ሆኖ ህዝብን ለሚወዷቸው ቅሬታ በልባቸው ውስጥ እንዲፈጠር ማድረግ አልነበረባቸውም። እና ደግሞ እንደሚታወቀው አዶናይ ላይ በጣም እየተሳደቡ ነበር የጃኒ አድናቂዎች። ያው ጃኒ እንግዲህ ለመጀመሪያ ጊዜ አይደለም ፍቅረኛ ትቷት ሲሄድ፣ በፊት የጆን ዳንኤል ነበረች፣ ጆን ዳንኤልም ትቷት ሄደ እና አሁን ደግሞ አዶናይ እንደዛ ሲሆን ብዙዎች የተሰማቸው ስሜት በቃ ልጅቱ ልቧን ለምን ተሰብሯታላችሁ እያሉ በጣም ብዙ ልጆች ለጃኒ ቆመው አይቻለሁኝ። ሲሳደቡላትም እንደውም በአዶናይ ፔጅ ገብተው በጣም እየተሳደቡ ነበር። እንግዲህ አዶናይ ይህን ሰሞን ባለው አጋጣሚና በዘዙ በተያያዘው ቲክታክ ላይ ደስ የሚል ነገር አልነበረውም ለአዶናይ ማለት ነው። እና አካውንቱ እንግዲህ ተዘግቶበታል፣ ለማስመለስ እየሞከርክ ነው ብሏል። በጣም ይደብራል እውነት። ይህ አያስፈልግም እውነት። ህዝብን አውቀው ከሆነ ሳይጣሉ ከሆነ ተጣላን ያሉት በጣም የሚደብር ነገር ነው። ተወዳጃቸውን ቅሬታ ያኔ የሆነ ይቀንስ እንደው እንጂ ምንም የሚጨምርላቸው ነገር አይደለም ይሄ የሰሩት ስራ ማለት ነው። ምክንያቱም ሳይለያዩ ተለያይተዋል ብሎ ማለት ጥሩ ተለያይተናል ብሎ ህዝብን ማጃጃል ጥሩ ነው ብዬ አላስብም። እና እንግዲህ ዛሬ ጃኒ ከ9 ሰዓት ጀምራ በቤቷ ቲክታክ ሊቭ ትከፍታለች። ምን እንደሆነ እናውቃለን ማለት ነው። ለማየት እንግዲህ ሁላችንም ያብቃን እና እውነቱን ለማወቅ ይርዳን ማለት ነው ጋይስ። እና ቢሆን ደስ ይለኛል። እኔም ሴት ልጅ ናት፣ ከአሁን በፊትም የተጎዳችበት የፍቅር የራሱ ህይወት አላት እና አሁን ግን ከአዶናይ ያላት ህይወቷ እውነት ትክክል ተስተካክሎና ተስማምተው ቀለበት አድርገው ቢጋቡ በጣም ደስ የሚል ነው። ሁለቱም የራሳቸው የሆነ ተወዳጅነት አላቸው። እንዲሁም ደግሞ የህዝብም ወዳጅነትና ደጋፊ አላቸው ማለት ነው። አዶናይም አለው ጃኒም አላት እና በደስ የሚል ጥምረት ነው ብዬ አስባለሁኝ። እና እንግዲህ ከሆነ ደስ ይለናል፣ መብሮክ ብለናል ማለት ነው ጃኒዬ። ካልሆነም ደግሞ ህዝብ ላይ እንግዲህ ሙድ የያዛቸው ከሆነ ይዳብራል ብዬ ነው የማስበው። ይሄ ጥሩ ነገር አይደለም ለደጋፊዎቿ። ለአራት ፋሚሊ ጥሩ ነው ብዬ አላስብም። እንግዲህ ከሆነም ምንም ማድረግ አይቻልም። የፈረደበት ህዝብ መጫወቻ እንደሆነ ይቀራል ማለት ነው ጋይስ። እና እንግዲህ ዛሬ 9 ሰዓት ላይ ሁላችሁም በጃኒ ቤት እንድትመጡ ጉድና ያለን ምን እንደሆነ
ግን እውነት ቀለበት ከሆነ ግን ይለያል ብዬ አስባለሁኝ። የቀለበት ፕሮግራሙ በጣም ያበደ ይሆናል ብዬ አስባለሁኝ። ካልሆነ ደግሞ ወይም የራሷን ስራ ይዛ መታ ሊሆን ይችላል። የራሷንም ስራ ይዛ ከመጣች ጃንዬ ፈጣሪ የምትለወጥበትን ያደርግላት። በሀገር ላይ እንደዚህ መለወጥ እንደዚህ ሆነው ሲታይ ደስ ይላልና መልካም ነው እንመኝላታለን ጃንዬ። እና ጋይስ ቤታችንን ላይክ ያደረጋችሁ ሀሳብ አስተያየት መስጠት ትችላላችሁ ማለት ነው። ውድ የተከበራችሁ የቻናላችን ተከታታዮች ላይክ፣ ሰብስክራይብ፣ ኮሜንት ያድረጋችሁን አትርሱ። አብራችሁ ስለነበራችሁ ከልብ እናመሰግናለን። መልካሙ ይሁንላችሁ።